አሽዋገንዳ ወይም ግዛዋ ምንድነው? ዛሬ ስለዚህ ዲቴል እናወራለን ማለት ነው። አሽዋገንዳ ጥቅሞች ምንድን ናቸው የሚሉትን ስንነሳ አሽዋገንዳ በባህል በሀገራችን ስሙ ግዛዋ በመባል ይታወቃል። የህክምና ብዙ ጊዜ ያገለግላል። በስፒሪቹዋል እምነቶችም ላይ በእምነቶችም የሚያገለግል ነው። ኃይለኛ እጽዋት ነው ብዙ ጊዜ እና ብዙዎች ጥቅሞችን ትኩረት ይሰበስባል ማለት ነው። የሚበታተኑ አይዲያዎች ካሉ ማሳቦች ካሉ ያስተካክላል። ይሄ ደግሞ ለተለያዩ ህክምናዎች በደንብ ያገለግላል በሀገር ውስጥም በውጭም ማለት ነው። እና ከአሽዋገንዳ ጥቅሞቹን ዲቴል ከመግባታችን በፊት ሞር የተሻለ ኒውትሪየንቶች ወይም ንጥረ ነገሮች የት ውስጥ ያለው የሚለውን ነገር እናያለን ማለት ነው። ቅጠሉ ግንዱና ስሩ አለ። ብዙ ጊዜ እንደምናውቀው ብዙ ነገሮች ላይ ስሮቻቸው ላይ የተሻለ የንጥረ ነገር ማሞንቶች አሉ። የስሮቹን ብናገኝ የስሮቹን ዱቄት ወይም የስሮቹን ብናደርግ በባህላዊ እምነትም ኢትዮጵያ ውስጥ በዘልማድም በስሮቹ ነው ብዙ ጊዜ የምንጠቀማቸው ማለት ነው። ለዛ ዛሬ ከአሽዋገንዳ ጥቅሞች ውስጥ አንዱ የሆነውን አሽዋገንዳ ለወንዶች የሚሰጡን ጥቅሞች እናያለን ማለት ነው። ብዙ ጊዜ ቴስቶስትሮን መጠን ያስተካክላል የአሽዋገንዳ ፓውደር ወይም ደግሞ ስሩ ወይም ግዛዋው ማለት ነው። ይህም የተሻለ ጡንቻ ጥንካሬ እንዲኖረን ጠቃሚ የሆኑ ጡንቻዎችን ቢልድ እንድናደርግ ያመጣል። የአእምሮን ንጽህናን ይደግፋል። ጭንቀትን በእጅጉ ይቀንሳል። ይህም ደግሞ የደህንነትና ደግሞ ሴፍ የመሆን ስሜትን ቢልድ እንድናደርግ ያግዘናል። የወንዳ ወንድነት የሚባሉትን ነገሮች ለማስተካከል ያግዘናል ማለት ነው። ለሴቶች ምን ይስጣል ካልን ደግሞ አሽዋገንዳ የሆርሞን ሚዛናዊነት እንዲኖር ወይም የመዛባትን ነገር ያስተካክላል ማለት ነው። ከዛ በኋላ የማረጥ ስሜትን ወይ ደግሞ እድሜዋ ገፍቶ የሜንስትሩዋል ወይ ደግሞ ምንድነው ቅድም እንዳልነው የዘር ፕሮዳክሽን ላይ ስለሚያስተካክል የማረጥ ጊዜዋን ይስብላታል ወደፊት ማለት ነው። ምናልባት አሁን በ35 በ45 የምንላቸው ነገሮች ወደዚህ ይስብልናል ማለት ነው። የመረበጥ ጤናን ያሻሽልናል። ኃይል ደረጃን ያሳድግልናል። ለሴቶች ግንኙነትም ሴክሹዋል ጊዜ የሚፈልግ ጊዜም ጥሩ የሆነ ፍላጎት እንዲኖራቸው ያግዛል ማለት ነው። አሽዋገንዳ ብዙ ጊዜ ኢትዮጵያ ውስጥ ሆነ ውጭ ሀገሮች ላይ በታብሌት ፎርማት ወይም ደግሞ በሚዋጥ በክሪም ፎርማት እና በፓውደር ፎርማቶች እናገኛቸዋለን። የታብሌቶቹ ሲባሉና ፓውደሮቹ ሲባሉ ምን ልዩነት አላቸው የሚላቸው ነገሮች ደግሞ እናንሳ። ፓውደሮቹ ሲባሉ ብዙ ጊዜ ምንድናቸው? ዱቄቶቹ ናቸው። ራሳችን ነው የምንመጥናቸው። ታብሌቶቹ ሲባሉ ደግሞ ተመጥነው ይወጡ ናቸው። ለምሳሌ እኛ ጋር ካሉት ለምሳሌ የኛ አሽዋገንዳዎች 220 ግራም ፓውደር ላይ አንዷን በ1250 ሚሊግራም በማንኪያ ካነሳን የራሱ ማንኪያዎችም አሉት። በሱ ምስድ ከሆነ 250 ሚሊግራም ታብሌቱ የአሽዋገንዳ ጋር ኢኩቫለንት ነው ማለት ተቀራራቢ ነው ማለት ነው። እስቲ የታብሌቶቹ ወይ ደግሞ ጥቅሞቹ ምንድነው በምናይበት ጊዜ የስፔክትረም እንዲስተካከል ያደርግልናል። ከዛ የፍላጎት ማነስም ካለ እንዲስተካከል ያደርግልናል። ብዙ ጊዜ ደግሞ አንዳንዴ ተደባልቁ የሚመጡ ፕሮዳክቶች አሉ አሽዋገንዳው ነው ራሱ። እነዚህ ነገሮች ደግሞ ሌሎች ነገሮቻቸው ስለሚኖር የጭንቀት ድብርት ፍሌቨር ሊኖራቸው ይችላል። ኦርጋኒክ የሆኑ ነገሮችን አግኝተን መጠቀም የምችል ቤታችን ብናዘጋጅ የተሻለ ነው ማለት ነው። አሽዋገንዳ ብዙ ጊዜ እንዳልነው ቅድም ለድብርት ለጭንቀት የሚያስተካክልናል። በአጠቃላይ ስለ አሽዋገንዳ የምናወራበት ጊዜ ብዙ ጊዜ ሲወራ አሽዋገንዳ ምንድነው የሚለውን ነገር ብዙ ኮንሰፕሽኖች ስለሚፈጠሩ ነው። እና ግዛዋ የሚባለው ተክል ቢሆንም ግን አዘገጃጀቶቹ ይለያያሉ ማለት ነው። ብዙ የሰን ኮንታክት አይፈልጉም። ፕሮዳክቶቹ ደግሞ ተከፍተው መቀመጥ የለባቸው። ኒውትሪየንቶቻቸውን ያጣሉ። ብዙ ባክቴሪያዎች ነገር አፌክት የሚያደርጉት ከሆነ ፕሮዳክቱን ኳሊቲ በደንብ አፌክት ለሚያደርግብን ማለት ነው። የአሽዋገንዳ ጥቅሞች በጣም በሰፊው ሶሳይቲ ኢትዮጵያ ውስጥ ሆነ ወደ ህንድም አካባቢ ወደ ዩኤስ የምንሄድ በየሚሊግራሞች ሪኮመንድ ይደረጋል። ለሰው ልጅ ፍቱን የሆርሞን መዛባትን ያስተካክላል ተብሎ ከሚታሰቡም እየሰሩ ካሉም የፕሮዳክቶች ውስጥ አንዱ ነው። የአካል እንቅስቃሴን የአእምሮን ግልጽነትን ማጎልበት ይችላል። የእንቅልፍ ጥራትን ያሻሽልናል። የጭንቀትን ለመቀነስ ይህ ጥንታዊ በሆነ ጊዜ ምን ይደረጋል? ጭንቀትን ለመቀነስ ፕሮዳክቱን ብቻ በመጠቀም ጭንቀት ያለበት ሰው ምክንያቱም አንዳንዴ እንቅልፍ ማለት ለሰውነታችን ወሳኝ ነገር ነውና በተኛም ቁጥር የተሻለ ነገር እንደምናስብ እናውቃለን እና ይታወቃል በጥናቱም በባህልም በአሁኑም ባለው ነገር። ስለዛ ፕሮዳክቶቹ ጥሩ እንቅልፍ እንድናገኝ ካደረገን ሪቻርጅ እያደረገን ብዙ የሆነ ፕሮዳክቲቭ እንድንሆን ያገዘናል ማለት ነው። አሽዋገንዳን በምን ያህል ጊዜ መጠቀም አለብን የሚለው ነገር ደግሞ እናውራ። በቀን በኖርማል 500 ሚሊግራም የሚያክል ፓውደር ነው ታብሌት ነው የምንጠቀመው ወይ ደግሞ 2 የሻይ ማንኪያ አድርገን ነው የምንጠቀማቸው። እንደየኳሊቲያቸው ይለያያሉ። የእኛን ነው የምንናገረው። ሞስትሊ ግን ብዛቶቹ ኳሊቲያቸው ተቀራራቢ ስለሆነ በሚለው ነው። ታብሌቱ ከሆነ ደግሞ 250 ሚሊግራም
ጠዋትና ማታ ወይ ጠዋትና በ5 ሰዓት ጋፕ ከሰዓት ላይ ባለ ታይም ቫሪዬሽን ላይ ያደረገን መጠቀም እንችላለን። ጎን ለጎን እንድናደርጋቸው የማይመከሩ ነገሮች ምን አሉ የሚለው ነገር ደግሞ እናንሳ። ጎን ለጎን እንዲደረጉ የማይመከሩ ነገሮች ምን አሉ ካለን አንደኛ ጎን ለጎን እነዚህ ሱሶች ካሉ የጫት ነገሮች ካሉ ፕሮዳክቶቹ በምንጠቀምበት ጊዜ ጥሩ ኢፌክቲቭ የሆነ ለውጥ ያግዘናል ይረዳል ማለት ነው። ስለዚህ ያበላሽብናል። ስለዚህ እንደዚህ ነገሮችን ማስተካከል በምንችልበት ወይ ማስተካከል አለበት። አሽዋገንዳዎቹንም ኦፕን ኤር ወይ ደግሞ ጥሩ ከአየር ጋር ኮንታክት የሚያደርጉበት ክፍት አድርገን ማስቀመጣችን ጥሩ አይደለም። ኦቨርዶዝ በምንጠቀምበት ጊዜ ያስተካክላል ያለውን ነገር ደግሞ ያበላሻል። ከመጠን በላይ በቀን 4-5 ማንኪያ የሚጠቀሙ ሰዎች አሉ። ለውጡን አዩም። ኦቨርዶዝ በሆነ ሰዓት ጊዜ ሰውነታችን ራሱ ያስወጣል እንጂ ወደ ሰውነታችን ውስጥ እንዲገባ አያግዝም ማለት ነው። በተጨማሪም ደግሞ የአሽዋገንዳ ፓውደሮችን ወይ ደግሞ ታብሌቶችን ከ3 ወር በላይ አንጠቀማቸው። በትንሹ 2 ሳምንት ጀምሮ ነው። ከዛ ከፍ ሲል ደግሞ እስከ 3 ወር ነው። ከ3 ወር በኋላ ጋፕ መውሰድ አለብን። ከዚህ ብዙ ጊዜ ፕሮዳክቶች ላይ ምንድነው ችግራችን? ኢትዮጵያውያንም ስለሆነ ማንኛውም ሶሳይቲ እየተጠቀምን ፕሮዳክቶቹን በጣም ለውጥ በመፈለግ አንፃር ከተባለበት ጊዜ ምን ያደርገናል የሚለው ነገር አለና ሰውነታችን በሚፈልገው ልክ ነው። አሁን ለምሳሌ አሽዋገንዳም በ1000 ሚሊግራም አሉ ምን አሉ እነዚህ ዶዞች አሁን የመጡት ሰውነታችን በሚፈልገው ነው። ግን 250 ሚሊግራም ለሰው ልጅ በቂው ነው የሚባለው ነው። ኦቨር ሲያስፈልግ ራሱ ኦቨር ሰውነታችሁ ይፈልጓል እንጂ እናንተ እንደተወሰኑበት ማድረግ የለባችሁም ማለት ነው። አሽዋገንዳ ጎንዮሽ ጉዳቶች እንደለው ቅድም በጣም ኦቨርዶዝ መጠቀም ከሆነ እነዚህ ነገሮች ያስከስቱባቸዋል። በተጨማሪም እርጉዝ የሚያጠቡ ሴቶች፣ ወላድ ሴቶች ባይጠቀሙት ሪኮመንድ ይደረጋል። ሌሎች መድኃኒቶች የምትጠቀሙ ሰዎች ካላችሁ ዶክተሮቻችሁን አማክሩ። ምክንያቱም ክሪቲካል ኢሹዎች ላይ ከመድረሳቸው በፊትና እንደዚህ ጠቃሚ መረጃዎች እንዲደርሷችሁ ሌሎች የሚጠቅሙ ነገሮችን ማግኘት ከፈለጋችሁ ይህ አካውንት ቤተሰብ ፋሚሊ በመሆኑ ብዙ መረጃዎችን ማግኘት እንችላለን ማለት ነው። የዛሬው ፕሮግራማችን ይመስል ነበር። ቀጣይ በሌሎች በአሪፍ ፕሮግራሞች እንመጣለን ማለት ነው። ኮሜንት ላይ የተሰማችሁ ስሜት እንድናስተካከላችሁ የምትፈልጉት ነገር ሙሉ አስገቡልን። እናመሰግናለን። መልካም ጊዜ ይሁንላችሁ።